ስለዚህ ዛሬ እስልምና ልትይዝ ወደ መታል ጂን ተጨብጠኝና እኔ ምለውን ትላለህ። አሽሀዱ አላ ኢላሃ ኢላላህ ወአሽሀዱ አነ ሙሐመደን አብዱሁ ወረሱሉሁ ወአነ ዒሳ አብዱላሂ ወረሱሉሁ ወከሊመቱሁ አልቃሃ ኢላ መርየም። ይህንን እንግዲህ በአማርኛ ደግሞ እንለዋለን። ከአላህ በስተቀር በእውነት የሚመለክ አምላክ የለም ብዬ እመሰክራለሁ። ሙሐመድም የአላህ መልእክተኛውና ባሪያ መሆናቸውን እመሰክራለሁ። ኢየሱስም የአላህ ባሪያና መልእክተኛ መሆኑን እመሰክራለሁ። እንግዲህ ከዚህ በኋላ ሙስሊም ሆነሃል። አልኢስላሙ የጅቡ ማቀብለው ነው። እስልምና ከሳ በፊት የተሰራን ወንጀል ባጠቃላይ ያብሳል። አንተ አሁን ንጹህ አዲስ ሰው ነህ። ስምህ ማን ነው? ቢኒያም። ከእስልምና የሚያስደስት ስም ምንድን ነው? አንተ የምትወደው ሲጠራ እንደው ሪድዋን። ማሻአላህ ሪድዋን ሆነሃል። እንግዲህ አባት ስም አይቀየርም፣ አባት እስካልቀየረው ድረስ ታደሰ፣ ሪድዋን ታደሰ። ስለዚህ ካሁን በኋላ ሙስሊምነት ሊጠበቅብህ ምንድነው? የአምስት ወቅት ሰላቶችን ያው ፋቲሃ አለ እስክትለምድ ድረስ ሱብሃንአላህ፣ አልሐምዱሊላህ፣ አላሁ አክበር እነዚህን ቃላት እየደጋገምክ ሰላትን ታከናወለ ከሙስሊሙ ጋር። ግን መማር ያስፈልጋል። እስልምና የእውቀት ዲን ነው። ማንበብ መማር። አሁን ባለህበት ቦታ እነሱ የእስልምናን ያስተምረዋል። በተለይ ሰላት አሰጋገድን እነሱን መማር አንተ ላይ ይጠበቅብሃል። እኔም እንደዛ ነው ፍላጎት። መርሐባ ማሻአላ። እንግዲህ አሁን አንተ አዲስ ሰው ነህ፣ ምንም ወንጀል የለብህም፣ ንጹህ ነህ። እስልምና ይሄ ነው እንግዲህ ከበስተፊት የሰራን ወንጀል ባጠቃላይ የሚያጸዳ ነው። ይሄ እድለኝነት ነው። ወደ ተፈጠርክለት ወደ ተፈጥሯዊ ሃይማኖት የመጣኸው። እስልምና ኢሳን አይሳደብም፣ ኢየሱስን የአላህ ነብይ የአላህ ባሪያ ነው ብሎ ነው የሚያምነው። እንኳን እሳቸውን አይደለም የነቢያት መደምደሚያ ነው የሚሆኑትን የነብዩ መሐመድን አለይሂ ሰላቱ ወሰላም የአላህ ነብይ ባሪያ ናቸው፣ ሌላ አይደለም። አምልኮ የሚገባው ለአላህ ብቻ ነው። ከአላህ ውጭ ለማንም አይሰገድም፣ ለማንም አይታረድም፣ ለማንም ስለት አይገባም። ለአላህ ብቻና ብቻ ነው እስልምና አስተምሮ ይሄ ነው። ይሄ አህዳዊ መለኮታዊ ከአላህ በኩል የመጣ ዲን ነው። የነቢያት መደምደሚያ ይዞት የመጡት ሪሳላ መልእክት ነው። እኛ እየተቀበልን ያለው ለዓለም ህዝብም ይሄን ነው። እኛ እየሰበክን ያለ ነው፣ እየተናገርን ያለ ነው። ስለዚህ እንኳን ወደ ተፈጠርክለት ወደ ተፈጥሯዊ ሃይማኖት እንኳን ደህና መጣ የሁላችን መልእክት ነው። ባለህበት ጠንክር የሚል መልእክት አለ። እሺ ሪድዋን ሰላም አለይኩም።